ነብሩ ቤት ነው ሲንታከክ ቤቱ በዚህ አድርጎ በዚህ እያደረገ በዚሁ ላይ ይዞራል። በወጪ ጓሮ ምን ለማግኘት ወደ ላይ እየወጣ እንደሆነ እንግዲህ የምታዩት ነው። እነሱ ወጣዋል፣ እኛ ደግሞ ወደ ኋላ ቀርተናል። ነብሩ ታዲያ ሰው አይጎዳ? የሚጣላውንማ ሌባውንማ ገዳማውያኑ የሚኖሩበት ቦታ እንግዲህ ምን አይነት ቦታ እንደሆነ እዩት። እንደምታዩት ነው እንግዲህ ገደሉ ያያችሁት ነው። ጉሙና ገደሉ በስመ አብ ያለን እናንተ ይሄን ቪዲዮ በ30 ደቂቃ ልታዩት ትችላላችሁ። ይሄን ቪዲዮ እኛ ግን ስንሰራው አሁን ሁለተኛ ቀናችን ነው። በሁለተኛ ቀናችን ግን እስካሁን ምንም አይነት ፀሐይ አላገኘንም። የጽድቅ ቦታ ይችኮና አይዟችሁ። አሁን ይሄ ጭጋግ ከጨለማ ጋር እንዴት ነው የሚሆነው? ሰው መንገድ አይስትም። ከጫፍ ከተራራው ላይ ወጣናል። ከተራራው ላይ የወጣንበት መንገድ እንግዲህ ከባድ ነበር፣ ግን ላይ ወጣን ያገኘነው ቦታ ይሄንን ይመስላል። ወደዛ ሲዞር ደግሞ የሚገርም ቦታ ታያላችሁ። ሲላሳያችሁ ዛሬ የምንገኘው ከአዲስ አበባ 852 ኪሎ ሜትር ርቀት ላይ በሚገኘው በራስ ደጀን ወይም ደግሞ በራስ ዳሽን ተራራ ላይ እንገኛለን። እንግዲህ በዚህ ቦታ ላይ የመጣንበት ዋና ምክንያት ምንድነው? እናንተ ውድ ቤተሰቦቻችን ያሳረፋችሁት ድንቅ የሆነ አሻራ አለ። ይህን አሻራ ግን እናንተ ረስታችሁታል። እኛ ይህንን አሻራችሁን ለማስታወስ ወደዚህ ቦታ መጠናል። ያሳረፋችሁት አሻራ ምንድነው የሚለውን በዚህ ቦታ አብረን የምናየው ይሆናል። አሁን ያለሁበት የቆምኩበት ቦታ እጅግ በጣም የሚገርም ቦታ ነው። ይህ ገዳም እንግዲህ የሚጠበቀው በነብርና በአራዊቶች እንደሆነ እስከዛሬ ድረስ የተረጋገጠ ነገር ነው። በዚህ ገዳም ላይ በጣም ብዙ ቅዱሳን አባቶቻችን እንዳለፉና አሁንም ቢሆን በስውር እንደሚገኙ ይነገራል። አሁንም በዋሻዎች በጣም ብዙ የቅዱሳን አጽሞች ይገኛሉ። በጣም ብዙ አባቶቻችን ይህንን ቦታ የሱባኤ መያዣ አድርገው እመቤታችን ቅድስት ድንግል ማርያም በጣም ብዙ ተአምራትን አሳይታቸዋለች። ይህንን ቦታ አብረን ዛሬ የምንጎበኝ ይሆናል። ወደ ቪዲዮ እናልፋለን። እንግዲህ እንደምታዩት ቦታው ጭጋጋማ ነው። የመጣንበት ጊዜም ክረምት ስለሆነ ቦታውን በእንዲህ አይነት ሁኔታ ነው የምናየውና እጅግ በጣም ምንም ነገር የሚታይ ነገር የለውም። የምንሄድበት ቦታ ደግሞ ታሪካዊ ስለሆነ ታሪኩ ምንድን ነው የሚለውን ነገር አብረን የምናየው ይሆናል። በመንገዳችን ምን ሊገጥመን ይችላል የሚለውን ነገር አብረን እየተጓዝን የምናየው ይሆናል። እንጓዝ። ጥላ ይዘን አልመጣንም እና በአጋጣሚ ዝናብ ስለሆነ በዚህ መልኩ የእረኛ የዝናብ መከላከያ ቀምተን ነው ይሄን የምንገኘው። አሁን ያለውን የሀገር ሁኔታ ታውቁታላችሁ። ለመንገድ ለመውጣት እጅግ በጣም አዳጋች ነው። ሰው ይታገታል። ሰው ታግዞ 1 ሚሊዮን 2 ሚሊዮን የሚጠየቅበት ሰዓት ላይ ያለ ነውና ግዴታ እዚህ ቦታ እናንተ ማየት ስላለባችሁ ብዬ ነው ዋጋ ከፍዬ የመጣሁት ማለት ነው። ይህንን ቪዲዮ ግዴታ ሁላችሁም ላይክ ልታደርጉት ግድ ነው፣ ይገባል። አሁን ያለንበት ቦታ ዳሽን ተራራ ይባላል። ዳሽን ተራራ በድሮ ስሙ አባቶቻችን የሚጠሩት ራስ ደጀን ነው የሚባለው። ፈረንጆች ናቸው ይህንን ዳሽን ተራራ ብለው ስሙን የቀየሩት። ይህንን ያደረጉበት ዋና ምክንያት ምንድነው? ራስ ደጀን ብለው መጥራት ስላልቻሉ እነሱ ቋንቋ እንዲመቻቸው አድርገው ዳሽን ተራራ ብለው ጠርተውታልና መልካም ምድሩ በጣም የሚገርም ነው። እንግዲህ ጉሙ ከተነሳ የማሳያችሁ ይሆናል። በዚህ በጉሙ መካከል ምን ይገጥመን ይሆን፣ ቦታውስ ምን አይነት ድንቅ የሆነ ቦታ ነው የሚለውን ነገር ለማየት አብረን እየተጓዝ እንገኛለን። ከፊት ያሉት ሰዎችም እንግዲህ ተመለከቷቸው እስኪ። አይዟቸው ወንድሞቼ። እንደምታዩት እንግዲህ ቦታው በዚህ መልኩ ነው። ዝናብ ስለሆነ እሱ ምንድነው የሚባል? ጎማ ገሳ። እንግዲህ ቪዲዮ ኤዲተራችን የጎማ ገሳ ቢለብስም ይህንን ዝናብ መቋቋም አልቻልንም። ሁላችንም ቢሆን ዝናቡ ኃይለኛ ስለሆነ ጉዟችንም እዚህ በላይ መቀጠል አልቻልንም። በመጨረሻም በጣም ከብዙ ፍለጋ በኋላ ይህንን ጎጆ ቤት አግኝተናል። ወደዚህ ጎጆ ቤት ደግሞ ልንገባ ስንል የገጠመን ነገር ምንድነው? ኃይለኛ ውሻ ቤቱ በራፍ ላይ ጠብቆናል። ባለቤቶች እንግዲህ የእኛን ድምፅ ሰምተው እስከሚመጡ እጅግ በጣም ብዙ ዝናብ ነው ያረፈብን። በጣም ከብዙ ቆይታ በኋላ ባለቤቶች ወጥቶ የሚገርማችሁ ነገር በዚህ በሰሜን አካባቢ እንግዳ ሆናችሁ ስትመጡ እንደ አባቶች ባህል ሰላም ብላችሁት ወይም ደግሞ ጉንጩን ስማችሁት ነው አብራችሁ ወደ ቤቱ የምትገቡትና በዚህ መልኩ ነው እንግዲህ የሰሜን ሕዝብ እንግዳ የሚቀበለው። ወደ ቤትም ስንገባ ያገኘነው ነገር በጣም በርዶናል። በርዶን ደግሞ እናታችን በዚህ መልኩ እሳት አንድደው የሞቁን ያገኘናቸውና ደስታው ምን አይነት ደስታ እንደተሰማኝ የሚገለጽም አይደለም። በጣም ብዙ ዝናብ ዘነበ። እናታችንም ወሬን ሲያወሩን ነበር። ከወሩና ወሬ መካከልም በዚህ እነርሱ ባሉበት አካባቢ መካን የሚያስወልድ ጸበል እንዳለና በጣም ብዙ ሰው በዚህ ጸበልም ልጅ እንዳገኘ ነው እየነገሩን የሚገኘው። በጣም ብዙ ሰው በጣም ከብዙ ሀገር እየመጣ መካን ሆኖ ግን ደግሞ ልጅን እንደሚወልድ ነው የነገሩን። ይህንን ነገር እናታችን ሲያወሩን ሳናስበው ዝናቡ ባራ። ግዴታ ጉዟችን መቀጠል ስላለብን ከዚህ ቤት ወጠናል ማለት ነው። እናታችን ምሳ ሳትበሉ አትሄዱም ብለውን ነበር፣ ግን ግዴታ ዝናቡ ስላባራ ከእናታችን ቤት ወጠናል።
እንግዲህ እናታችን ደስ የሚል አቀባበል ተቀብላ አይታችኋል። አሁን ላይ ደግሞ እንግዲህ መንገዳችን ጀምረናል። መንገዱ እጅግ በጣም የሚገርም ነው። ሲዩት እንደምታዩት ነው እንግዲህ ገደሉ ያያችሁት ነው። ጉሙና ገደሉ በስመ አብ ተራራማ ነው። ላይ ያለው የሀገራችን ወቅታዊ ሁኔታ እንግዲህ ሁላችሁ የምታውቁት ነው። ወጦ ለመግባት አዳጋች ነው መንገድ ላይ። አሁን ላይ በየአካባቢ ጦርነት ነው ያለውና ግዴታ ግን ይህንን ቦታ እናንተ ማየት ስላለባችሁ ነው። ትልቅ ታሪካዊ ቦታ ስለሆነ ማየት ስላለባችሁ ነው ትልቅ ዋጋ ከፍዬ የመጣሁት። ጉሙን እዩት። ወደዚህ ደግሞ ላዙርላችሁ ካሜራ። ምንም የሚታይ ነገር የለውም። በዚህ መልኩ እንግዲህ ጉዟችን የቀጠልንበት ባለንበት ሰዓት አባቶቻችን አንድ አባትን ልከውልናል። እኚህ አባት ከኛ ለመድረስ 2 ሰዓት የእግር ጉዞ አድርገዋል። እንግዲህ እኛ በዝናብ እንዳንመታ ነው ጥላ እንግዲህ ይዘውልን የመጡት። እኚህ አባት እንግዲህ ለእኔም ጥላ ሰጡኝ። ለኢዲተራችን ደግሞ ያደረገው ገሳ እጅግ በጣም ጭቃ ነበር። ተቀብለን የመጣ ነው ከረኞች ነበር። አሁን እንግዲህ አዲስ ገሳ ተቀብሏል። እኔም ጥላዬን ይዣለሁ። እስኪ እንቀጥል ጉዟችንን። ሰሜን ለእርሻ ተራራው አይመችም ይባላል አይደል? እንደውም አንድ ጉም ሆኖ ነው ታዩታለህ። ነገ ጧት በምን ገደል እኮ ነው። እንደውም አንድ ታሪክ የሚባል አለ። እኔ እንደውም የሰማሁት አንዳንድ እንደውም እንዲህ አይነት ቦታዎች ሲታረሱ በገመድ እንትናቸውን ይታሰራሉ ይባላል። እንትን ጸለምት ወደ ጸለምት ነው በጥሶ ሄደ ተባለ። ጸለምት ነው። እዚህ ላይ ይታሰርና ሀላይ ዛፍ ላይ ታስሮ ይወርዳል። ከዛ ሸጥ ለሸጥ እንዲያለች እንደምን እርከን ነገር እሷን ሲቆፍሩ ይውላል። ምን ይሉናል? ምሳ ይዛ መታ ማዶ ያሉት አይተዋል። ወርዶ ሲሄድ ጠዋት ነው እንደዛ ይሆናል። አሁን እቺ ሚስት ጠላዋን ምሳዋን ይዛ መታ ስትጣራ ጠዋት አይደል በጥሶ ሄደ ገመዱ ብሏል። ረፍትን ባያይም እንደዚህ እኔ እንደዚህ ሰምቻለሁ። አሁን ይሄ ጭጋግ ከጨለማ ጋር እንዴት ነው የሚሆነው? ሰው መንገድ አይስትም? ይስታል አይደል? እንግዲህ እንደምታዩት ከቦታው እየደረስን እንገኛለን። ከባጃጅ ከወረድን በኋላ ቢያንስ ወደ 2 ሰዓት መሰለኝ ወደ ታች በገደል እየተጓዝን የሚገኘውና በጣም የሚገርም ቦታ ነው። ታሪኩን ደግሞ ከአባቶች ጠይቀን ታሪኩ ምን እንደሆነ በዚህ ገዳም ምን ተአምር እንደተሰራ አብረን የምናይ ይሆናል። ገዳሙ እየደረስን እንገኛለንና እስኪ አብረን እንቀጥል። ያሰብንበት ቦታ ደርሰናል። ወደ ቦታ ልንገባ ነው። ሁሉም ተራራ ነው። መግቢያዋ ግን አንድ ናትና ውስጥ ላይ ደግሞ ገብተን ምን አይነት ነገሮች እንዳሉ አብረን እናያለን። ተወዳጅ ልጅሽን ሕማሙን ስታይ ማሰብ ይሳነኛል የአንቺን ስቃይ በሾህ አክሊል ስንት ገደል ወጣና አዲስ አበባ ስንት ኪሎ ሜትር ነው? 852 ኪሎ ሜትር ነው የሚርቀው። 852 ኪሎ ሜትር በኋላ ደግሞ በጣም ብዙ ገደሎችን ወደ ታች በጣም ብዙ ሜትሮችን ተጉዘናል። እዛ በኋላ ነው እንግዲህ ይህንን ቦታ ያገኘነውና ከገዳሙ ቅጽር ገብተናል። ገዳሙ ቅጽሩ እንግዲህ 2 ሰዓት የመጣነውን ሁሉ የእርሱ ቅጽር ነው፣ ግን ቢሆንም የገዳሙ ግቢ የሚዘጋው ዛሬ ነውና አብረን ደግሞ እንግዲህ የሚሆነውን ነገር አብረን የምናየው ይሆናል። እንግዲህ የገዳሙ ገብተናል። በዚህ መልኩ አቀባበል እየተደረገ ይገኛል። እንግዲህ አባቶቻችን እንግዲህ አቀባበላቸው ይህንን ይመስላል። እንደዚህ አድርገው ይቀበሉናል ብለን ተስፋም አላደረግንም። እንኳን ደህና መጣችሁ። ካንቸር እንዳው ካንቸር ገባችሁ።
መዓዛ ጣዕሙ ለተአምረኪ እንደምታዩት እንግዲህ በጣም ከብዙ ጉዞ በኋላ ወደ አሰብንበት ቦታ ደርሰናል። የደረስንበት ቦታ ምንድነው፣ ታሪኩ ደግሞ ምን ይመስላል የሚለውን እንግዲህ አባቶቻችን የምንጠይቅ ይሆናል ማለት ነው። ስሜ እኔ አባ ክንፈ ገብርኤል ተክለ ጊዮርጊስ እባላለሁ። የዚህ ገዳም አበምኔት ነዎት? አባ ኃይለ ማርያም ይባላሉ። በወልደ ሳዱቅ ነው የሚባለው። ሳዱቃን በምትባለው ቦታዋ ናት። ቦታዋና ስማቸው እግዚአብሔር አምላክ አንድ አድርጎት ከአብረንታንት ነው የነበሩ የሚባለው። እሳቸው መጀመሪያ ይቺ ቦታ በብርሃን ተከባ ታጌሻቸው ይባላል። እሳቸው ከአብረንታንት እያሉ ከገዳሙ እያሉ ይቺ ቦታ ጽድልት ብርሂት ሆና በመብራት ተከባ ያዩዋታል። ከዛም ተነግራቸው ጽላቷን ይዘው ሂድ ተብለው ጽላቷን ይዘው ከአንድ ቦታ ወደዚህ ቀረብ ይላል። ሲደርሰው የእናቶች ገዳም ትባላለች። ከሱ ሲደርሰው 40 ቀን ሱባኤ ገብተዋል። ኋላ ግን አይደለም ተብለው ዝሮ ተነግራቸው ዝረው እዚሁ መጥተዋል። ከዛ በራእይ ሲያዩ እስከ 40 ትውልድ ቃል ኪዳን ተሰጥተው ነው መጡ። የቃል ነገር ይረሳል። አሁን እኛ የምናያለን የማህተም ነው እንጂ በ1010 ነው የተመሰረተች ላሉ አሁን እንትን ስናይ ግን በ1044 ዓመተ ምህረት 1044 በጣም ድንቅ ገዳም ናት። ታሪካዊ ቦታ ናት። እመቤታችን ደግሞ በሱባኤዋ በጣም ድንቅ ተአምር የምታደርግበት ቦታ ናትና በጣም ብዙ ሰው ድንቅ ተአምር ተደረገልኝ ይላል። የሚያውቁት ነገር ካለ ሰው እንደዚህ ድንቅ ተአምር ተደርጎልታል የሚሉት ነገር ካለ አባቶች በጎንደርም ከአዲስ አበባ እንደዚህ ይመጣሉ፣ ሱባኤ ይገባሉ። ሲገቡ ግን በጣም በቃ ጭንቀታችንና ሀሳባችን ማንኛውም ሁሉ ተወግዶልና በደስታ ነው ሁሉ ተሟልቶልናል። እንደዚህ ያለ ቦታም የለም። ብዙ ገዳማት ሄደን ነበርና ግን ይህ ቦታ ለየት ይላል፣ በጣም ተስፋ አግኝተናል እያሉ እየተደሰቱ ይሄዳሉ። ከዛም ያው እኛ እንደዚህ ምግብና ቀለብ ወይም ልብስ የሚሆን ይልኩልናል። በዚህ በመደሰታቸው ማለት ነው። በሩ አንድ ናት። አንደዚህ በሯ ከተዘጋሽ በቃ ያው እንደ ሱራፊ ማለት ነው። አዎ ማለት ነገር የለም። በቃ ተቆለፈሽ አይደለም። ከዚህ ቤት ቢዘጋ ቤተክርስቲያን ቢቆልፍ ባይቆልፍ ችግር የለባትም። ገነት ማለት ናት ራሷ እና በብርሃን ታጅባ እንዳዩት ሁሉ ያው ገነት ናት እንደማለት ነው። ተመልካቾቻችን ቦታው እንዲህ አይነት ድንቅ እንዲህ አይነት ታሪካዊ ቦታ ነው። ሁላችሁም መጣችሁ ይህንን ቦታ ረግጣችሁ በረከቱ እንድታገኙ ስንል እኛም በዚሁ መልእክታችን እናስተላልፋለን። መግቢያው እንዳያችሁት ትናንትም ስንመጣ አንድ ነው። ደስ በሚል መልክዓ ምድር የተሸፈነ ቦታ ነውና ከዓለም በጣም ራቅ ያለ ቦታ ነው። እርስዎ ግን እንዴት ይህንን ቦታ መረጡት? ያለ አራዊት ነገር የሰው ድምጽ እንኳን አይሰማም። የለም እንኳን ዘፈን ጨዋታው ቀርቶ የሰው ድምጽ ፍጹም የለም። ሌሎች ቦታዎችንም በዚህ ገዳም ያሉትን አብረን እየተዘዋወርን የምናይ ይሆናል ማለት ነው። ትልቅ የቅዱሳን ገዳም ነው። በጣም ብዙ ዋሻዎችም እንዳሉ እየተነገረን ይገኛልና እነዛ ዋሻዎች እንዴት ናቸው የሚለውን ነገር አብረን እናያለን። አሁን ያለንበት ቦታ ደግሞ ቀድሞ ሱባኤ የያዙበት አሁንም አጽማቸው ያለበት ነው። አጽማቸው ግን እንደዚህ አንዳንድ ችግረኛ በኑሮው በትዳሩ ችግር ቢለው አባ ሳዱቅ አጽም እጅ ወድቄ ተነስቼ ልምጣ ብሎ ከዚህ መጥቶ ሱባኤ ገብቶ በዛ ከተባለ 7 በቀረው በሳሉት ነብሩ መጀመሪያ እንደመጣው ነብሩ ይመጣል። ነብር መስሎ ይመጣል። ለደነገጠ ወጥቶ ይሄዳል። እኔ አምኜ ነው የመጣሁ ብሎ ከዚች የተቀመጠ በ7 ቀን ተስፋ አግኝቶ በዓለም በደስታ ኑሮውን እያሳደሰ የሚኖር በአባ ሳዱቅ አማላጅ በአጽማቸው ነው። አሁን ያለንበት ቦታ የቅዱሳን አጽም ያለበት ቦታ ዋሻው ነውና እነዚህ አጽም የተሰበሰቡት ቅዱሳን ሲያርፉ እየመጡ አጽማቸው በዚህ የተቀመጠ ነው ወይስ ደግሞ ከዚህ ሱባኤ ሲገቡ ነው በዛው እያረፉ ያሉት? አባቶች አንደኛው የቦታው ባለቤት ጻድቁ የአባ ወልደ ሳዱቅ ነው። ያም ሲሆን እንግዲህ እሳቸው መጀመር ያው ከዛ ከቤተ መቅደስ ሲቀመጥ ነበረ። ኋላ ግን አየባሰው ነው ተብሎ ከዚህ መጥቶ ተቀመጠ። ያም ሲሆን በፈቃደ እግዚአብሔርና በራእይ ማለት ነው። እንዲሁም ሲሆን ደግሞ ያው የእሳቸው ጓደኞች ባይታውያን የበቁ በቃ እሳቸው ካሉበት እንግዲህ ምስለ ፍልሰት ደምረን እሙ እንዳለ ከእሳቸውማ እኛ መደመር አለብን እያሉ እንዲሁ በብቃትና በራእይ እየታያቸው እየመጡ ከዚሁ ሲደርሱ እንዲሁ ያርፋሉ። ያው ፈቃደ እግዚአብሔር እየሆነ እንዲሁ ያርፋሉ፣ ከዚሁ ይቀመጣሉ ማለት ነው። በዚሁ ምክንያት በእነሱ የቅዱሳን አጽም ስላለ ቅድም ሲነገር እንደቆየው ያው የከፋው ሰው እንግዲህ ክርስቲያን ሁሉ ማንኛውም ዓለም ሞላለት ሲል ከዚሁ መጥተው እግዚአብሔርን ይጠይቃሉ። እግዚአብሔርን ሲጠይቁ እንግዲህ የቅዱሳን አጽም ስላለ ቅዱሳን በስጋቸው ይሞቱ በነፍሳቸው ህልው ስላሉ እነሱ እየተገለጹላቸው እነሱ እየነገሯቸው በቃ ወደ ምንናም ይሁን ወደ ማንኛውም ይሁን እነሱ እየተገለጹላቸው ይኖራሉ ማለት ነው።
ሰውነት ሞገስ ነው። እዚህ አካባቢ ነዋሪ ነው ወይ? አዎ እዚህ ነው። ድሃው ሁላ መጥቶ የሚድንበት ነው እዚህ። አሁን ግና ከጊዜው ጋራ ድብልቅልቅልቅ አለና ሌባው በዛ፣ ቀጣፊው በዛ። ቤተክርስቲያን መሰርከት መጣ። መጣፏን ሁላ አጉዞ የሚናገረው መጣፏ ሁላ የጥንቱን የሚናገረውን ሁላ ፍልስልስ አድርጎ መጣፉን ወሰደው ሌባ። ከዛ ወደዛ አዳቀቃት። የአባቴ ወልደ ማርያምን መቁነን ተማሪ በልቶ አንተን የበላው ሲባል ያን ባሪያ ይዘው በዱላ መቁነን እንዴት ትሰርቃለህ ትበላለህ ተብለ በዱላ ሲያሰጡት እራው ዱላው ሲበዛበት በልቼ ይላል። የበላ ሌላ ነው። ያንነን ይበላና በመምር አምላክ በመቤቴ ጠበሏን እንጠጣ ተባለ። እኔ አልደረስኩም አለ። ክውና አድርገው ያን ጠበል ተማሪው ሁሉ ይጠጣ። ያ የበላ ቲው ብሎ ተነፋ። ሆዱ ተነፋና እዚዮ እንዴት እናድርግ እዚዮ ለካንተን ተናገር። አሁን የኔ የበላሁ ያን ያስወቃህ አንተ ነህ። አዎ እንደገና ወድቀው ተነስተው እንደገና አሽተው በመስቀሉ ሐሞት ዳን። እንግዲህ አባቶቻችን እንደሰማችኋቸው ይህ ቦታ እንዲህ አይነት ድንቅ እና ተአምራዊ ቦታ ነው። ዋሻውንም እንዳያችሁት ነው። ብዙ የቅዱሳን አጽምም ያለበት ቦታ ነውና ሁላችሁም ኦርቶዶክሳውያን በዚህ ቦታ መጣችሁ ይህንን በረከት እንድታገኙ ስንል እኛም በዚሁ መልእክታችን እናስተላልፋለን። በዚህ ቦታ ሌላም ድንቅ ነገር አለና እስኪ አብረን የምናየው ይሆናል። እርሶን ስንጠራ ነው እየገለጠ የመጣ እርሶን ያመጡት። አዎ ክብሩ ይስፋ እንጂ መቼስ እውነት ነው። ጌታ እኛ ጋር አይደል? አባ ገብረ ኢየሱስ ወንዴ ይባላል። እቺ ቅዱስ ቦታ አንበሳ እንትኑ ነብሩ ቤቱ ሁላ ሲታከከው ያድራል። ነብሩ ታዲያ ሰው አይጎዳ? ሚጣላውንማ ሌባውን እንጂ ሌላውን ቤተክርስቲያን ብሎ ሰላማዊ ሰው አይነካም። ሌባውን ነው። ይሄ ማለት ቤተክርስቲያን የሚጠብቅ ነው። ቀጣፊው ሰው ተሆዱ ክፋት ያለውን መጥቶ ሲያግረመርምበት አባሩ ይሰደዋል። ራሱ ተዚህ ተዛነቡ አንድ መናይ መጥቶ ገባ። አሁን መጥቶ ገብቶስ አንድ ቀን አላደረም። ወዲያው ማታ መጥቶ እንደተኛ መጣ። በኔ ሲታከክ እንደነበር በዚህ በቤቱ በዚህ መጥቶማ በዚህ ተበሩ ላይ ሆኖ የጮህበት ጊዜ 3 ቀን አስጮህ። አረይታ አልተወኝም ለህር ነኝ ብሎ ተነስቶ ወጥቷልና ንጹህ ነው የምትፈልግ እቺ ቦታ ንጹህ ሰው ትፈልጋለች። የቅዱስ ቦታ ናት። ቅዱስ ናት። ቅዱስ ነው መጥቶ የተቀመጠባት። አሁንም ቅዱስ ካልሆነ ወዲያው ነው አባራ መስደው በመንፈስ ቅዱስ ተነስተው ነው ተዋልድባ መጥቶ የገደሟት አባሳዱ እና እቺ ቦታ ቅዱስ ቦታ ናትና አሉማ የሚባል ቅጠል ነበር በዛን ጊዜ። አሁን ጭላዳውም ምኑም እንትን እያለው ጠፋ እንጂ አሉማ የሚባል ቅጠል ነበር። እሱን እየበሉ ነው እድሜያቸውን የፈጁት እሳቸው ተዚህና አዎ በጣም ውሃ ለማምጣት ስንት ሰዓት ትሄዱ ነበር? ውሃ ከታች ለማምጣት ስንት ሰዓት ትሄዱ ነበር? እዚያ ስነድ ብቻ ግማሽ ሰዓት ይወስዳል። ስንመጣም ግማሽ ሰዓት እያረፍነ ስንመጣ በ3 ሰዓት በ2 ሰዓት ነው የምንደርስ። አዎ እያረፍነ ያውም ደግሞ ትልቁ ቃንዝም ያችን ትንሽ ሆነ አንጠልጥለን አንዴ ነኝ አመጣም ቆጥበው የሚጠቀም ያችንን ቆጥበን መጠቀም። ብዙ ጉልበት የሌለው አለ ደግሞ ለነሱ ስንላት ያነሰችን ትናንት እንደመጣን ነው እንዳደር ነው። ምንም ፀሐይ የወጣ ነገር የለም። ፀሐይ ለ30 ደቂቃ ትወጣለች። እንደገና ደግሞ ወጣን ቀረጻ ልናደርግ ስንል ደግሞ ወዲያው ፀሐይዋን ይዞ ይሄዳልና አሁን እንደገና ደግሞ ይውላችሁ ጉሙን እንዳለ ሸፍኖታል። በራስ ደጀን ተራራ አካባቢ ነው ይሄ ገዳም የሚገኘውና ይሄ ነገር ደግሞ ከተገለጠ አብረን የምናየው ይሆናል። እኛም እየጠበቅን ነው፣ ጓጉተናል ቦታውን ለማየት። እናንተም እንግዲህ እየጠበቃችሁ እንደሆነ ተስፋ እናደርጋለን። እናንተ ይሄን ቪዲዮ በ30 ደቂቃ ልታዩ ትችላላችሁ። ይሄን ቪዲዮ እኛ ግን ስንሰራው አሁን 2ኛ ቀናችን ነው። በ2ኛ ቀናችን ግን እስካሁን ምንም አይነት ፀሐይ አላገኘንም። በዚህ የሚኖሩ በግብርና የሚተዳደሩ ሰዎች እንዴት ብለው እንደሚኖሩ አላውቅም። አንድ ሰው በኢትዮጵያ ማየት ካለበት ቦታ መካከል በሰሜን ያለውን ራስ ደጀን ተራራ፣ ከራስ ደጀን ተራራ ደግሞ ሰው ከመጣ በኋላ ይህንን ገዳም አይቶ ተባርኮ መሄድ ይጠበቅበታል። አሁን ደግሞ እጅግ በጣም ሩቅ የሆነ ተራራ ልንወጣ ነው። በዛም ተጉዘን የሚገርም ነገርና አብረን የምናይ ይሆናል። አብረን እንሄዳለን። ጣዕሙ ለተአምረኪ ገዳማውያኑ የሚኖሩበት ቦታ እንግዲህ ምን አይነት ቦታ እንደሆነ እዩት። በዚህ መጣው ነው እንግዲህ ለሀገር ለወገን የሚጸልዩት አባቶቻችን
ምን ለማግኘት ወደ ላይ እየወጣ እንደሆነ እንግዲህ የምታዩት ነው። በመሰላል ነው የምንወጣው። አይዞን እንደ ዶኪ ማስጠራሽ ለሰርክ ባርኮን አይሰለሽ። እነሱ ወጥተዋል፣ እኛ ደግሞ ወደ ኋላ ቀርተናል። በታችን ላይ ያያችኋቸው ነው አይደል? ደርሰናል። እንደ ቃና እንደ ገና የመስቀሉ ስር ስጦታችን የፈጣሪ እናት አምላካችን። ቦታው ጫፍ ላይ ደርሰናል። ቦታው ጫፍ ላይ ምን እንዳለ አብረን የምናየው ይሆናል። ተወዳጅ ልጅሽን ሕማሙን ስታይ ማሰብ ይሳነኛል የአንቺን ስቃይ። በእሾህ አክሊል ጉንጉን የቆሰለ ራሱ በብዙ ግርፋት የታመመ አካሉን ካሰብንበት ከጫፍ ከተራራው ላይ ወጣናል። ከተራራው ላይ የወጣንበት መንገድ እንግዲህ ከባድ ነበር፣ ግን ላይ ወጣን ያገኘነው ቦታ ይሄንን ይመስላል። ወደዛ ሲዞር ደግሞ የሚገርም ቦታ ታያላችሁ። ሲላሳያችሁ መስቀል እንግዲህ ከብዙ የተራራ ጉዞ በኋላ ጫፍ ላይ ወጣናል። ጫፍ ላይ ስንወጣ ደግሞ ያገኘነው ነገር ይህንን የሚመስል በጣም ድንቅ የሆነ መስቀል ነው። እንግዲህ ይህንን መስቀል ለማውጣት እንኳን እንዴት አድርገው እንዳወጡት እኔ ለማውጣት በጣም አስቸግሮኝ ነበር። እጅግ በጣም ገደል ነውና እንዴት እንዳወጡት እኔም ገርሞኛልና እንዴት ነው ያወጡት ይህንን መስቀል የሚለውን ከነርሱ የምንሰማ ይሆናል ማለት ነው። ከመቤቴ ጋራ ለባዶ እግራችን ጨምደን ለመውጣት ለመውረድ የሚቸግረን በአንድ ፊት በ20 ሰው በአንድ ፊት 20 ሰው ሆኖ በዚህ ገደል እንደዚህ ብሎ መውረዱ እጹብ ድንቅ የእመቤታችን ታሪክ ይጻፋል፣ በደንብ ሆኖ ይጻፋል። አሁን ደራሲ ቢኖር ይህን ተቀርጾ መጻፍ ይገባዋል። ይህንን የእመቤታችን አቅፋ ደግፋ ከዚህ ያደረሰሽና ክብር ምስጋና ይሁነው። ሃሌሉያ መረ ባብኖ በድል ሃሌሉያ መረ ባብኖት ሞገሶሙ ለጻድቃን ሞገስ ሃሌሉያ መረ ባብኖት ሞገሶሙ ለጻድቃን ሞገስ ዝንቱ መስቀል ለአዳም ዛግብኦ ውስተ ገጽ ዝንቱ መስቀል ለአዳም ዛግብኦ ውስተ ገነት ለተአምረኪ ሶበ ወዘ የጽድቅ ቦታ ይችኮና ዳግማዊ ግሸን ናት። ይች አንደኛይቱ አይዟችሁ ግሸን ለምን አይደለሽ? መስቀሉ የወጣ በዚህ ገደል ነው። ያው በዚህ ነው። እሷ ተደርባ ነው ያወጣችው በእሷ ላይ እንጂ በክንፍ ሶበ ወዘ ውድ ቤተሰቦቻችን እንግዲህ እንዳያችሁት በዚህ መልኩ መስቀሉንም አይተናል፣ ሁሉም ነገር ዋሻውንም አይተናል። በገዳሙ ደግሞ የተደረጉ ድንቅ የሆኑ ተአምራትንም አንዳንድ አባቶች ሲነግሩን ነበርና አንድ ወንድሜን አግኝቸው ነበር። በዚህ ለሱባኤ እንደመጣ የተደረገለትን ተአምር እያጫወተ ነበርና እንደው እናንተ ብትሰሙት በጣም ብዙ ነገር ታተርፉበታላችሁ ብዬ ነው ለእናንተ እንዲያጋራችሁ የምናደርገው። ስሜ ወልደ አረጋዊ ነው የሚባለው። እንደ አጋጣሚ ሆነው አባቶች በመልእክት ልከዊ ቆርቆሮ ይዘን ስንመጣ ከጎንደር ታህሳስ 3 ነበረ 2015 ታህሳስ 3 ለ4 ገብተን
በልተን አድረን ሌሊት ላይ አጋንንቱ ደበደበ ማለት ነው። እና አባቶች አሉ እነሱ ናቸው የመገቡ። እነሱ ሰላም ለኪ ደግሞ እነሱ ብዙ ነገር አድርገውልኝ እየተሻለ መጣ። በኋላ አባታችን የኔታ አጥመ ልሳን የሚባሉ በረከታቸው ድረሰንና አሁን አርፈዋል። እሳቸው ከርቀት ያዩ ነበርና መጨረሻ ላይ ጉሮሮዬን ይዞኝ ይችን ልቅት እንድቻርጉ ሲዘገኝ እኔም ተስፋ ቆርጬ ተኛሁበት ነው ተስፋ ቆርጬ ትቸው ነበርና በኋላ ግን አንዲት ምንም አልተናገረችም። ምንም እንትን ያለው ነገር የለም። አንዲት ቀይ ሴት መጣ ከአጋንንቱ እጅና ከኔ ጭንቅላት ላይ አንገቴ በላይ የእሷ ጥላ ሲያርፍ ያን አጋንንቱ እጁ ፈዞ ወደ ኋላ ወደቀ። አባታችንም በጸሎት ያዩ ነበርና ከጠጣ መድኃኔዓለም ወስዶ አጋንንቱን አሰሩት። በ5 ተገናኘ ነው እና አሉኝ። በ4 ስልክ አስደውለውብኝ ና የሆነ ቦታ ልንሄድ ነው ሲሉኝ አይ እኔ መምጣት አልችልም አሞኛትን መታመምን አውቃለሁ ና ዝም ብለህ አሉኝ። በ3 ለ4 ነበር 4 ለ5 እነሱ ሳይደርሱ ቀሩ። በ5 ማታ ተገናኘን። እንዲህ ነው ስላቸው ነገ በባዶ ሆድ ነው ማወግዝላሉኝ። 6 ደረሰ ማለት ነው እና የያዘችልኝ ግን ሳዱቅ አምባ ማርያም ናትና እዛ ነው። በሽታው ካንሰር ነበረ። ካንሰር ነውና ልክ ሰላም ለኪ ተይዞልኝ በአቡነ ሳዱቅ አምባ በቅድስት ማርያም በሷ ስም አውግዣለሁ ውጣ ያሽው አንቺ ነሽ እኔ በምክንያት ሊሆን እንጂ የያዘሽልህ እመቤታችን ናት ሳዱቅ አምባ ማርያም ብለው አባታችን ነገሩኝ። ከዛ በ6 አወገዙልኝ። በ7 ቤተክርስቲያን ሂደን ከጭንቅላቴ የነበረው ካንሰር ወጣ። ካንሰሩም በአጋጣሚ እኔ ፎቶ አንስቼ ጥየዋለሁ። ከኔ ወጣ አልመሰለኝም። በጣም ደንግጫለሁ። ልሞት ነው የነበረው። የሳዱቅ አምባ ማርያም ደርሳልኝ። ልክ እናንተም እንደዚሁም ደግሞ የታመማችሁ ሰዎች ካላችሁ ስለተስላችሁ መታችሁ ከዚህ ሱባኤ ገብታችሁ የምትፈልጉትን ነገር እንድታገኙና መታችሁ የበረከቱ ተሳታፊ እንድትሆኑ የወጣው እንትን ከእጅ አለ። እንደዚህ የማታውቋት ሰዎች መታችሁ እንድታውቋትና የበረከቱ ተሳታፊ እንድትሆኑ በመሄታችን ስለ አሳስባለሁ። በጣም ደስ ይላል። እግዚአብሔር ያክብርልን። የካንሰር በሽታ ሌላም በሉ አሁን ላይ በዘመናዊ መንገድ ፈውስ እንኳን የሌለው በሽታ እንደሆነ ሁላችን የምናውቀው ነው። ሰው አሁን ላይ ገንዘብ እየተለመነ የሚታከምበት ሰዓት ላይ ያለ ነውና እመቤታችን ቅድስት ድንግል ማርያም ምንም ወጪ ሳናወጣ በደጇ ስለተገኘን ብቻ እንዲህ አይነት ድንቅ ተአምርን ታሳየናለች ማለት ነው። ለወንድማችን የተደረገለት ተአምር ለሁላችንም ለሕዝበ ክርስቲያኑ ይደረግለት እንላለን። ሁላችሁም ኦርቶዶክሳውያን ይህንን ቦታ መጣችሁ ረግጣችሁ ከበረከቱ ተሳታፊ እንድትሆኑ በዚህ ሁኔ መልእክቴን አስተላልፋለሁ። ወንድማችን እግዚአብሔር ያክብርልን። አንድ ከአባታችን ቤት ልንገባ ነው። የአባታችን ቤት በዚህ ገዳም ምን ይመስላል የሚለውን ነገር እስኪ አብረን ልናየው ነው። ጥሩ ናት፣ በጣም ጥሩ ናት። ውጡ አታሰኝም። አታሰኝም። በየት ነው ነብር ሲሄድ ነበር? ነብሩ በየት ነው ሲንታከክ? ቤቱ በዚህ አድርጎ በዚህ እያደረገ በዚሁ ላይ ይዞራል። በውጭ ጓሮ በዚህ በበረንዳው እየተኛ በዚህ ይመጣል ነብሩ። አዎ ዛሬ ትንፋሻችን ሲሰማ ዝም ብሎ አብሮ ይተኛል። በውጭ እኔ እዚህ ተኝቼ እሱ በውጭ ተኛ። ትንፋሽ እየሰማ አይጣላም። ታልተጣሉት ደግሞ ብሩክ ነው እሱ የገዳማ ጠባቂ። አሁን ውሃ ስቀዳ ማለት ነው እዚያ ግራይበር 2 ነብሮች መጡ። አሁን እጄ እየቀዳሁ እነሱ ገደል አይደል አለት ነው መጣው እዚያ ጉንብስ ሲሉ አረ ማጣት ቸስተመጣ ቆዩ አልኩኝ። ቅዱሳን ናቸው እንጂ ነብር አይደሉም። መሰስ ብለው ወጡ ቆዩ። ምንም የለም። አሁን ቀድቼ ወጥቼ በእነሱ ጠጡ ብዬ ገብተው ጠጡ እና ይሄ ነብር አይለየውም፣ ጉሬዛ አይለየውም። ጉሬዛ በተለይ አሁን ዛሬም ሲሆን አይታችሁታል። በዚህ አድሩ። አሁን ማልዳ ነው የሚልቅ የሚሄድ እንጂ እዚህ ነው የሚያደር። ማደሪያው እዚህ ነው። ቦታው የቅዱሳን ቦታ ነው። ቦታው አዛሃጣሙ ስንት ባውታዊ ትላልቅ እየመጣ እየገባ ረሃማ ጥም እንዴት አድርገን እያለ በውሃ ጥም ተሰደደ። ብዙ ይሄዳል ይመጣል። ውሃ በጣም ችግር ነበረባት። ማለትም እንዲሁም ሰውም ብዙ ጊዜ ያልተቀመጠባት በውሃ ችግር ይመስለኛል። ያው ይመጣል። ያው ውሃ የ3 ሰዓት ወይ 4 ሰዓት መንገድ ነው። ያቺ ተመታ እንግዲህ ወይም ለልሳተንም ለጎረሮ ነው። በዛ እያስተናጋገዱ አባቶች በፍቅሯ ተስበው አቆይተዋት ነበር። ውድ ቤተሰቦቻችን እንግዲህ ሁላችሁም እንደምታውቁት ከ9 ወራት በፊት ለእናንተ እጅግ በጣም የሚያሳዝን ነገር ነግረናችሁ ነበር። ይህም ደግሞ በጣም ብዙዎቻችሁ በአስተላለፍነው ፕሮግራም አዝናችሁ እጅግ በጣም ድንቅ የሆነ ልገሳችሁን አድርጋችኋል። ይህም ልገሳ ምንድነው? ከ9 ወራት በፊት
አንድ ገዳም ያው የውሃ እጦት እንደገጠመውና አባቶቻችን ደግሞ ውሃ ስላጡ ከዚህ ገዳም እየወጡ ይሄዱ እንደሆነ የሚገርም ፕሮግራም ሰርተንላችሁ ነበር። ዛሬ እናንተ ያን ነገር አስጨንቋችሁ የላካችሁት ገንዘብ የት ወደቀ የሚለውን ነገር ለማየት ነው አንደኛም ቢሆን በዚህ ገዳም የተገኘሁትና ለዛ ነው መጀመሪያ ታሪኩን ያስቀደምኩላችሁ። ገዳሙ እጅግ በጣም ታሪካዊ ቦታ እንደሆነ አይታችኋል። በዚህም ታሪካዊ ቦታ መጣችሁ እናንተም ትልቅ በረከት እንድታገኙ ስል እኔው በዚህ መልእክቴን አስተላልፋለሁ። እስኪ ተመልከቱ፣ እምጠጣው ስንት ተጠምቶ ስንት ተከፍቶ ሄደ ዋቶ እስኪ አሁን ለእግር የበቃው ለልብስ የበቃው እስኪ ተመልከቱ። እግዚአብሔር አምላክ በቸርነቱ ወላዲተ አምላክ ምጽዋት ተጨምራበት በጎ አድራጎች ማለት ነው ውሃውን አመጣው አግብተውልን ውሃ መጥቶ ስለገባ አሁን በጣም ደስተኛ ሆነን ሌሎችም እንደዚሁ አባቶች እየመጡ እየተሰበሰቡ በደስታ ላይ ተጨመረ ሰውን እያመሰገኑ በጸሎት ላይ ይገኛሉ። አሁን በጣም ነው የምናመሰግን። አይተነው የማናውቅ ደግሞ በተለይ ይሄዋ እንደው ከዛ ላይ ተነስቶ ይኑላ ሀገር መጥቶ ሽቅብ ውሃ ቁልቁል እንጂ ሽቅብ ይሄዳል ይባላል። ውሃ ቁልቁል እንጂ ሽቅብ ይሄዳል። ሽቅብ መጥቶ ግን ስናይ በጣም ተደሰትን። አባቶቻችን እዚህ የተከሉ መንግስተ ሰማያት ይትከላቸው። እኛም ከእድሜ ቆይተንስ ይህን ለማየት አበቃን። የእመቤቴ ታሪኳና ገሏ በሚል አሁን እያመሰገንን እንገኛለን። እንደምታዩት እንኳንስ ለገዳሟ ሻግን የጠገበ በሙሉ ከዚህ አሁን አርዲቱ ላትክል እንኳን ለሚጠጣው ለአትክልቱ ለገላው እንደ ልባችን እንደዚህ እየታጠብነ እንቀመጣለን። በማን ላይ ነው? በእናንተ ላይ ነው። ገንዘብ ረክሶ ሳይሆን ለነፍሳችን ምን እንስራ? እቺ ገዳምስ በውሃ አባቶች ተሰደው ከሚሄዱ የአባቶች መረጋጃ እህል ራብ የውሃ ራብ ይበልጣል የሚለውን አይታችሁ እንደዚህ አድርጋችሁ ያስደሰታችሁና ደስ ያለ እንጀራ ይስጥልን። እንደዚህ አድርጋችሁ አክብራችሁ እንዳመጎሷችኋት እመቤቴ የተዘጋጀ የተደራጀ ንብረታ ይስጥልን። ክፉ አያሳያችሁ። እድሜያችሁን ረጅም እንጀራችሁን ሰፊ ያድርግልን። እጃችሁ እንደተዘረጋ ለእመቤቴ ደግሞ አትጠፍባችሁ። እንግዲህ አባቶቻችን እንደሰማችኋቸው ነው። ዛሬ በቪዲዮአችን እጅግ ድንቅ የሆነ ቦታን በታሪክም አሳይቻችኋለሁ፣ ታምራዊ ቦታን። ሁለተኛ ደግሞ እናንተ ሁላችሁም ኦርቶዶክሳውያን እጃችሁን ለዚህ ገዳም የዘረጋችሁት አሻራው ምንድነው የሚለውን ነገር በዛሬ ቪዲዮ አይተናል ማለት ነው። እንግዲህ አባቶቻችን በዚህ መልኩ ያደረጋችሁን ነገር ደርሶናል ብለዋል ማለት ነው። እንግዲህ ሁላችሁም ኦርቶዶክሳውያን እጅግ በጣም እናመሰግናለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። በሌላ እጅግ ደስ በሚል ድንቅ ቪዲዮ እስከምንገናኝ እናንተንም ቸር ያቆይልን።